ኤምኤፍ ተዘጋጅ ነው ከንፈ ይባላል ላይፍ እየቀረጽኩ ነው ኢንተርቪው ትንሽ ነው ኦኬ ሶሪ ችግር የለም ኢንተርቪው ማለት ነው ኢንተርቪው አሮ ነው ተነጋገሩ ችግር የለም ባለፈው አሪፍ ነበር ብዙ ሰው ያየው ከፍተኛ አስመታሽ ግን በስማ መቀላት ገባን በርግጠኝነት መቀላ ይገባን በርግጠኝነት ስለምን ነበር ያረከው ማለት ዲስከሽን ካሉላ ጋር አሪፍ ዲስከሽን ነበር እንግዲህ አንዳንድ አቋሞች አሉትና እሱን አቋም እንዴት ነው ብየው ነበር ጥሩ ነበር ይመስለኛል እንግዲህ ወደፊት በሰፊው ይኖረናል ብዬ አስባለሁ ከኔ ጋር አሉላ ኮሚቴ ውስጥ አለ እንዴ አዎ ኦኬ ከየት ተወክለን የመጣው ከትግራይ ተወላጆች ማህበር በሰሜን አሜሪካ አንዳንድ ኮንትሮቨርሲዎች ነበሩ ምክንያቱም አንተ የዶክተር አብይ ክሪቲክ ስለሆንክ በጣም ከፍተኛ ክሪቲክ ስላለ በዶክተር አብይ ላይ ለምን መጣ የሚሉ ሰዎች በብዙ አካባቢ ይሰማሉ ይሄን እንዴት ታይዋል እሺ አመሰግናለሁ ይሄ አንድ መጀመሪያ ህዝቡን ማወቅ ያለበት ሀገራዊ መድረክ ነው ሀገራዊ መድረክ የሚደግፍ የሚቃወም የሚባል ነገር የለም ሀገር የሚደግፍና የሚቃወም ብለን የምትቀበለን ከሆነ መንግስትም የመንግስቱ መሪ የሚደግፍና የሚቃወም ብሎ የሚቀበለን ከሆነ ችግር አለ ማለት ነው ሌላው ጉዳይ ደግሞ ከዚህ በተጨማሪ እኔ የመጣሁት በግሌ አይደለም ማህበርን ወክዬ ይሄ ማህበር በአጠቃላይ ሌሎች ማህበሮች ጥያቄ ቀርቦላቸው ወደዚህ ሲመጡ በኤምባሲው በቀረበ ጥያቄ መሰረት ወኪል ላኩ ተብሎ ወኪሉን ልኳል ይሄ ማህበር ወኪሉ እኔም ሲልከኝ በግሌ ያለኝ ሐሳብ ወይም እምነት እንዳንጸባረቅ ሳይሆን ማህበሩን ወክዬ የማህበሩን እምነት ይዤ እዚህ እንድገኝ ነው የግሌ እንደተጠበቀ ነው ማለት ለሱ የሚሆነው የራሴ የሆነ ፕላትፎርም ሲገኝ በግሌ ወደ ሚዲያም ይሁን ሶሻል ሚዲያ ላይ የራሴን ፔጅ አለኝ እዛ ላይ ስቀርብ እዛ ላይ አንጸባርቃለሁ እዚህ ስመጣ ግን ማህበሩን ወክዬ ነው የማህበሩን ሐሳብ ብቻ ምክንያቱም ማህበሩ ያመነበት ነገርና እዚህ ማንጸባረቅ ያለብኝ ነገር ከተው ማህበሩ ራሱ ነው ተጠያቂ የሚያደርገው ኤምባሲ ወይም ጠቅላይ ሚኒስትሩ አይደለም ማህበሩ እኔ እንደ ማህበር ማምንበትን ተተ የራሴ የግል ጠቅላይ ሚኒስትሩን ለመቃወም ሊሆን ይችላል ማለት አውለዋል ብሎ እንት ማድረግ ሪኮል ማድረግ ይችላል እኔ አሁን ግን የሆነው ምንድነው ከጋሪው ከፈረሱ ጋሪው ቀደመ ማህበሩ ወክሎ የላከኝ ማህበር ቀጥል እያለ ባለበት ሁኔታ ሌላ ከውጭ ያለ ኃይል በተጽዕኖ ይነሳልን የሚል ጥያቄ ነው ስለዚህ ያ ይነሳልን እያለ ያለው ኃይል የኮንስቲትዩንሲው አካል አይደለም ማህበሩ ወክሎ የላከው አይደለም ኦኬ ስለዚህ እኔ ማህበሩ ወክዬ ነው የተገኘው አንተ ግን በግል ዶክተር አብይ ላይ ያለ አቋም እንዴት ነው አሁንም እንደተጠበቀ ነው አዎ ምንተቸው ነገር አለ ጥሩ ነገር ሲገኝ ደግሞ ያው ልክ ኢትዮ ቲዩብ ላይ ቀርቤ እንደገለጽኩት ሀገራዊ አንድነትና መግባባቱን ለመፍጠር እየሄደ ያለው ነገር ጥሩ ነው ይደነቃል መቀጠል አለበት ጉድለቶች ደግሞ ሲኖሩ ገንቢ የሆነ ትችት በነገራችን ላይ ጥላቻ አይደለም የሀገራችን ተቃውሞ ትልቁ ችግር የነበረው ተቃውሞ ሳይሆን ጥላቻ ነበር እኔ ያንን መድገም አልፈልግም ነገር ግን ጠቅላይ ሚኒስትሩ የሚያጎድሉት ነገር ሲኖር ትችቱ ይቀጥላል ገንቢ የሆነ ትችት እንዲያሻሽሉና የጎደሏቸውን ነገሮች እንዲያስተካክሉ እንጂ ጠቅላይ ሚኒስትሩን ከመጥላት አንፃር አይደለም ግን አሁን አንድ እሱም ምንድነው አሁን ለምሳሌ አሁን እየተደረገ ያለው የመግባባትና የአንድነት የፍቅር ስብከትና ስራ በተቋምና በህግ ካልተደገፈ ችግር ነው አንድ ህዝብ ስጋት አለብኝ እያለ አይ ስጋት አይኑርብህ ይሄ ነገር ስለተሰበከ ስለተነገረ ሰላም ይወርዳል አይደለም ማስተማመኛው መሆን ያለበት እንደ መሪ ተቋሞች ገነባልሃለሁ ያንተን ደህንነት የሚጠብቁ ስርዓት ዘረጋለሁ ያንተን ደህንነት በዘላቂነት እኔ ኖርኩም አልኖርኩም አንተን ፕሮቴክት የሚያደርግ ስርዓትና ተቋም ይኖራል ብሎ መስራት መቻል አለበት አንድ ይሄ ነው እንደገና ለሰላምና ለፍቅር የተደረገው ጥሪ የሚጋጩ ነገሮች ደግሞ መደረግ የለባቸው ለሰላምና ለእርቅ የተባለ ህዝብ ከህዝብ ጋር የሚያጋጭ ፕሮፓጋንዳ የሚሰሩ ሚዲያዎች መጋበዝ ማለት አደጋለሁ ኦር እነዚህ ሚዲያዎች እርግፍ አድርገን ይሄ ነገር ተተነዋል ይቅርታም ጠይቀናል አሁን በፊት ያጠፋነው ስራ ብለው በግልጽ ከመጡ ለይቅርታ በሩ ክፍት ነው ተግባብተን መስራት እንችላለን እኔ ወይም እኔ ወክዬ የመጣሁት ማህበር የዚህ አይነት ተግባር ላይ ተገኝቷል አልተገኘም እኔ የወከልኩት ማህበር ጠቅላይ ሚኒስትሩን እንኳን ደስ ያለህ ብሎ የመልካም ምኞት መግለጫ የሰጠ አብረን ከጎነ ተሰልፈን እንሰራለን ያለ ይሄ ማህበሩ አዎ ማህበሩ ትክክል ማህበሩ ነገር እንደተጠበቀ ማህበሩ እንደተጠበቀ ሆኖ እኔም ስመጣ ማህበሩ ወክዬ ከዚች መግለጫ ተንደርድሬ ማህበሩ ግን አሁን ያለውን መንግስት ሳይሆን ያለፈውን መንግስት ስትሮንግሊ ደጋፊ ይሄ ማህበር ህገ መንግስቱን ይደግፋል የነበረው መንግስት ይደግፋል አሁንም ህገ መንግስቱ መሰረት አድርጎ ኢህአዴግ የመረጠው የኢህአዴግ ሊቀመንበር የሆነ ሰው ፓርላማ ላይ ቀርቦ ሹመት ተቀብሎ እየቀጠለ ነው ስለዚህ ማህበሩ በዚህ ላይ
የተቀየረ ነገር የለውም ባለበት ነው። አንተ ግን በግል የሁሉ ህዝብ እየደገፈ በጣም ክሪቲክ ለምን ሆንክ በዶክተር አብይ ላይ? አዎ አሁን ቅድም ተናግሬያለሁ። ክሪቲክ የሆንኩበት ምክንያት ምንድነው? እንዲሻሻል ከመፈለግ የበለጠ ነገር እንዲሰራ ከመፈለግ አንጻር ነው። ገንቢ የሆነ ትችት ነው፣ ጥላቻ አይደለም። እዚህ ሀገር በተቃውሞ የተሰለፈ ሰው በጥላቻ ደረጃ ይሰራል። ጥላቻ እዚህ ሀገር ያለ ኮሚኒቲ እዚህ ሀገር ያለው በተቃውሞ የተሰለፈ ኮሚኒቲ አላልኩም። እሺ በተቃውሞ ለሚያስ እዚህ ይሄን ልጠይቅህ። ከዚህ በፊት ብዙ ጊዜ ደጋግመህ የምትናገራት ቋንቋ ነበረች። ለምሳሌ እዚህ ሀገር ኦፍ ኮርስ ብዙ ተቃዋሚ አለ፣ የታወቀ ነው። ያለፈውን ስርዓት አሁን እየደገፉ ሊሆኑ ይችላሉ። እነዛን ግን አንተ የምትጠራቸው ቋንቋ አለ። መድገም አልፈልግም፣ ግን አስፈላጊ ከሆነ መንጋው ብለህ ትጠቀማለህ። ፌር ነው ያ? ኦኬ ጥሩ። መንጋ ሌላ አይደለም። በአማርኛ ሲሆን ምናልባት ትንሽ እንትን ብሎ ሊሆን ይችላል። እስቲ አስረዳኝ። ክራውድ ሄርድ ማለት ነው ምንድነው? አንድ ነገር ሲባል ነው ይሄ ነገር ብሎ በሪዝኒንግ በሎጂክ ራሽናላይዝ የማድረግ በሪዝኒንግ ሳይሆን እንዲሁ በስሜት የመደገፍ ይሄስ ነው። ያን ቀበሉም ነው። እኔ እዚህ ጋር መደመር አልፈልግም። እንደዚህ አይነት አስተሳሰብ ያለው ጋር ተደመር ብትለኝ አልደመርም። ከድሮም አልተደመርኩም፣ አሁንም አልደመርም። ነገር ግን በሪዝኒንግ የሚያምን ከጃዋር ጋር ተወያይቻለሁ። ይሄ ጠቅላይ ሚኒስትር ከመምጣቱ በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያን እየመራ ባለበት ጊዜ ከጃዋር ጋር ተወያይቻለሁ። ጃዋርን ወደ ትግራይ ፌስቲቫል ጋብዣዋለሁ፣ ይመጣል። ከጃዋር ጋር ግን ተስማምተናል ማለት አይደለም። ነገር ግን ጃዋር የህርድ ሜንታሊቲ የለው። ልክ ያልሆነ ነገር የትግራይ ተወላጆች ታርጌት መደረግ የለባቸውም ብሎ በግልጽ በአደባባይ የተናገረ ሰው። አንተ ከደገምከው አንተ የህርድ አካል አይደለም፣ ሪዝን እያደረክ ነው። ኖ የትግራይ ህዝብ አጠፋ ሲጀመር ችግርም ካለ የምታገለው የትግራይ ህዝብ ከሆነ እንደ ህዝብ ግን የትግራይ ህዝብ እንደ ህዝብ እኮ ማንም የሆነ ጆሮ የለም አይደል? ተወንጅሏል እንደ ህዝብ እንዴት ነው እንደ ህዝብ የተበላሸ አሳ ለማስወገድ ባህሩን ማድረቅ እኮ ተብሏል። ከዚህ ባሰ የአንድ ግለሰብ ዩሱፍ ምን ትላለህ? ይሄ ስትሰማ ኖ ይሄ ልክ አይደለም ብለህ በአደባባይ ወጥተህ መናገር ስትጀምር አንተ ዩሱፍ ኢዝ ራሽናል ፐርሰን በሪዝን የሚያምን ነው፣ በሎጂክ የሚያምን ይሄ አካሄድ ትክክል አይደለም። ይሄ መንጋ ያስሙ ይሄ ማይል የተደረገለትን ጥሪ ተቀብሎ ተንጋግቶ ሄዶ ያንን ነገር ለመፈጸም የሚሄድ ግን ለኔ መንጋ ነው። ለምን ኦፒኒየናቸው ለምን አታከብርም? ልክ አሁን አንተ የምትከራከርለትን ያለው ለምሳሌ ልንገር ዩሱፍ እንደ መንጋ እኮ ማጠራቀም ነው ልንገር ኦፒኒየን ኤግዛምፕል ልስጥ። አሁን ለምሳሌ እኔ ልማታዊ መንግስት ነው ለኢትዮጵያ እንትን የሚላስል ኖ ፕራይቬት ሴክተሩ ሁሉ ለሙሉ ማርኬቱ ላይ መግባት አለበት። መንግስት ሬጉሌት የማድረግ ህግ የማስከበር ምናምን እንጂ ብዙ ኢንቮልቭመንት አያስፈልግም። ይሄ ኦፒኒየን ነው። ኢትዮጵያ በኢትኒክ ፌደራሊዝም ነው መተዳደር ያለባት ስለ ኖ በጂኦግራፊክ ፌደራሊዝም ይሄ ኦፒኒየን ነው። ኢትዮጵያ ከኤርትራ ጋር ያላት ግንኙነት ኦፒኒየን መገደብ አይቻልም። አሉላ መገደባችን ኦፒኒየን የፈለገውን ሰው ሊያወራ ይችላል። ጥላቻ ኦፒኒየን ሊሆን አይችልም። ጥላቻ እኮ ያንተስ መንጋ ብሎ እነዛን አንድ ላይ ደምሮ ማውራት ኮኖቴሽን ይኖረዋል ወይ ነው? እኔም እኮ እየነገርኩ ነው፣ ሲምፕል እያደረኩ ነው። መንጋ እያልኩት ያለሁት በህዝብ ላይ የጥላቻ ፕሮፓጋንዳ ሲስተጋባ ያንን ተቀብሎ በህዝብ ላይ ጥላቻ አምጣልኝ ምሳሌ በህዝብ ላይ ጥላቻ እነዚህ መንጋ መጥላቸው ዩቲዩብ ላይ እኮ አቅርቤ ነግሬሃለሁ። እነዚህ መንጋ መጥላቸው ያንኑ ውድቅ አላደረኩም፣ ተቀብለዋል፣ ተላልፏል ብያለሁ። እኔ መቀበል ማለት እኔ አልተቀበልኩም። ማስተላለፍ ማለት መቀበል ማለት አይደለም። እኔ አንተን ኦፒኒየን ስላከበርኩ ነው ያስተላለፍኩት። አልተግባባንም። አሁን እኔ በሐሰት እየወነጀልኳቸው ከሆነ መረጃ ያለ ሳይኖረኝ ዝም ብዬ ብድግ ብዬ ከባዶ ተነስቼ እንትን እያልኩ ከሆነ እኮ ውድቅ ታደርገዋለህ። አላደርገውም። እኔ ውድቅ ታደርገዋለህ። ያንተ ኦፒኒየን ነው። እኔ የእሱን የማረጋገጥ ጉዳይ የኔ ስራ አይደለም። አንድ መሰረታዊ ነገር ልንገርህ፣ ሚዲያ ቬሪፋይ የማድረግ ግዴታ አለ። እንዴ ያንተን ኦፒኒየን ቬሪፋይ አደረገ። ለምን አደርጋለሁ? እኔ ኦፒኒየን አይደለም የሰጠው ያ ኦፒኒየን አይደለም። ኦፒኒየን ቅድም ነገርኩህ፣ በኤግዛምፕል ሰጠው። ያ ኦፒኒየን አይደለም፣ ያ ፋክት ነው። ፋክትና ኦፒኒየን ለያይተህ ተጠያቂው አንተ ነህ። ለዛ ፋክት ተጠያቂው አንተ ነህ። ለዛ ፋክት ተጠያቂው ነገር እኮ አንተ ነህ ተጠያቂ። አሁን ወደ ሌላ ነገር ነው። ሁለት የተለያየ አቋም ያላቸው በኦፒኒየን የሚከራከሩ ሰዎች አቅርበህ ልክ ነው አንተ እንደ ሚዲያ ኦፒኒየናቸው የነሱ ነው። በተለይ ፋክት መሰረት አድርጎ ግን በመረጃ ተንተርሶ አንድ ነገር ሲነግርህ ቬሪፋይ የማድረግ ይሄ ነገር ስህተት ነው አይቼ ግን እንደዚህ የሚል ነገር አላገኘሁም ልትለኝ ይችላል። አሁን ወደ ፖይንቱ እንሂድ። አሁን አንተ እዚህ ላይ በመገኘት ትልቅ ፕሮቴስት ነበር። ከዛ በኋላ የሆነ ችግር ተፈጥሮ ነበር። እንደገና ተመልሰህ መጥተሃል። አሁን አንተ ምን አልወጣህም? ከኤምባሲ የሚያገኘው ምንም ነገር የለም። እኔ ነገርኩህ ነበርክ ነህ ኤምባሲ ጠራችሁ፣ ከዛ መጣችሁ። ጫና ነበረ። ጫና ነበረ። ከዛ ኤምባሲው መልስ ተሰጥቶታል። ጫናውን በማስመልከት ማህበሩ
ማህበሩ ውክልናዬን አስቀምጫለሁ አቶ አሉላ ሰለሞን ወኪሌ ነው ብለዋል። አቶ አሉላ ሰለሞን ማንሳት እና ማስቀጠል የምችለው እኔና እኔ ብቻ ነኝ። ኦኬ ይሄንን ኤምባሲ ወይ ሌላ አካል ሊያደርገው ከሞከረ አጠቃላይ የትግራይ ማህበረሰብ ሂደቱን አባንደን ያደርገዋል። ኦኬ ደብዳቤው አለ። ስለዚህ አጠቃላይ ከዝግጅቱ ራሳችን እናገላለን፣ መግለጫ እንሰጣለን። ስለዚህ ቀጣይ ማለት ነው እና አለበት ኮሚቴ ዋናው ፖይንት እሱ ነው። ሌላ በጨምሮ ነገር ከሌለ እንግዲህ ተመልካዮቻችን አሁን አንዳንድ ሰዎችን እየዞረን እያናገርን ነው። የአሉላን አቋም አይታችኋል። አሉላ የሚለው አለው ፕሮቴስት ቢኖርም አለውኝ ምክንያቱም የወከለኝ የትግራይ ኮሚኒቲ እስከሆነ ድረስ ትግራይ ኮሚኒቲ ነው እንጂ የሚያነሳኝ ሌላው ሊያነሳኝ አይችልም። እዚህ ውጪ ደግሞ ሌሎች ከውጭ የሚናገሩ ሰዎች የሚሉት አሉላ ተነስቷል የሚል ነው። አሁን እንዳረጋገጥናቸው አሉላ ደብዳቤው ተጽፏል የሚል ነው። አሉላ ግን እንዳለ ነው ለማለት ነው። እናመሰግናለን አሉላ። አሉላ አለሁኝ ነው የሚለው ኮሚቴ ውስጥ። ከዚህ በፊት የሰማነው ደግሞ የለም የሚል ወሬ ነበር። ምንድነው አቋማችሁ እናት? ምን አስተያየታችሁ? በመጀመሪያ ደረጃ እንግዲህ በግልጽ ተናግረናል። አለ ካሉ እዛ ጋር የተደርድረው የነበሩ ሰዎች አለ ማለት ነበረባቸው። ነገር ግን ነገ ደግሞ መተን እዚህ ጋዜጣዊ መግለጫ ሲሰጥ የምናየው ነገር ነው። ይሄ በእውነት መደመርን ይፈልግ እንደሆነ ፍቅርን ይፈልግ እንደሆነ ኢትዮጵያውያን ገና የሱ አልደረሳቸው ላልደረሳቸው ኢትዮጵያውያን ይሄን ለጠቅላይ ሚኒስትሩ በእውነት በቦታው ላይ ለሚፈጸመው ነገር መጥፎ ሁኔታ እንዳይፈጠር ገለል ማለት መቻል ይኖርባቸዋል። ይሄንን ነው የምንለው። እዛ ጋር አለሁ ለሚለው በእውነት መመለስ ያለበት አሉላ አለበት ወይ አቤልን መጠየቅ፣ አሉላ አለበት ወይ ካሳን መጠየቅ። ነገር ግን የለበትም ባይነን። በጣም እስቲ አንዳንድ ነገሮች ስለ ስብሰባው አቶ ደመቀ መሪ ይባላል። አሁን ግሎባል ሎጂስቲክስ የሚባለው ለ35 ዓመት በሺፒንግ በመርከብም በአየርም በምድርም ብዙ የትራንስፖርት ስራ በኢትዮጵያም ሳውዲ አረቢያ በእንግሊዝ በአሜሪካ ሲሰራ የቆየ ሰው ነው። ብዙ ያገለገለ ነው። ብዙ ምሬትም ያለው ሰው ነው። አንተስ ስለ ራስህ ደግሞ እና ምን ነው እዚህ ላይ ሮልህ? እኔ የዶክተር አብይ ግሎባል ይቅርታ አማርኛ ነገር የዶክተር አብይ ዓለም አቀፍ የድጋፍ ቡድን ሊቀመንበር ነኝ። ያ ቡድን ዶክተር አብይን መጀመሪያ ኢትዮጵያ ሄዶ ወደዚህ እንዲመጡ የጋበዘው ቡድን ነው። አሁን ያንን እሳቸውን ጋብዘን እዚህ ከመጡ በኋላ ዋና ዓላማችን የተቋቋምንበት እሳቸው ያላቸውን ራዕይ በስራ ላይ ለመተግበር ቴክኖሎጂ እና እውቀት ያስፈልጋል። ያንን የአዋቂ ሰዎችን ቡድኖች እየፈጠሩ በየተለያየ ፊልዶች እና ደግሞ የሚያስፈልጉ የቴክኖሎጂ እቃዎችን ከዚህ ወደ ኢትዮጵያ የሚተላለፉበትን መንገድ ገንዘቡንም የማመቻቸት ጉዳይ ለማሳካትና በዛ ደረጃ የእሳቸውን ራዕይ እውን ለማድረግ የሚችል ቡድን በዓለም አቀፍ ደረጃ ብለን ያቋቋመው። ኦኬ እንዴት አየው አሁን ያለውን እዚህ ውስጥ ኮሚቴ ውስጥ ያለው ውጤት? አሁን አሉላ በዚህ በኩል አለው ይላል፣ እንደዛ ደግሞ የለም ይላሉ። አለ አብሮኝ ጎኔ ነበር የተቀመጠው እና ኮሚቴ ውስጥ አለ ይቀጥላል ማለት ነው። ምክንያቱም ኮንትሮቨርሲ ፈጥሮ ስለነበረ ነው ከዚህ በፊት። እሱን እንግዲህ እኔ ከአብይ ኮሚቴ ውስጥ ወጥቷል የሚል የሰማሁት አለ። እርግጠኛ ይሁን አይሁን እርግጠኛ አይደለሁም። እንደ ኢትዮጵያዊ ምንም አይነት የፖለቲካ አመለካከት ቢኖርም ዴሞክራሲ ማለት ሁሉን ችሎ ተቻችሎ ተከባብሮ መኖር ስለሆነ በዚህ መጥቶ በመሳተፉ ማንም የሚቃወም ሰው ያለ አይመስለኝም። ችግር የተፈጠረው ምንድነው? በዛ ዕለት እንደዛ ቀውጢ በሆነ ለመጀመሪያ ጊዜ ከኢትዮጵያ ድረስ ሉካን መጥተው የኢትዮጵያ የውጭ ጉዳይ ሚኒስቴር ዴኤታ መጥተው ስለዚህ ጉብኝት ጉዳይ መግለጫ ሲሰጡ ከአምባሳደሩ ቀኝ ጎን ፊት ለፊት እሱ ከዛ ቀን በፊት መጥቶ አያውቅም እዚህ ስብሰባ።
ለመጀመሪያ ቀን መጥቶ እዚህ ከሁለት ወር በላይ ስንት ሌት ተቀን ሰሩ የነበሩ ሰዎች እያሉ እነሱ ኋላና ተቀምጠውና እዚህ ከህዝቡ ጋር ተቀምጠው እሱ ከፊት እንደዛ ተቀምጦ በታየ ጊዜ በጣም ልዩ የሆነ መልእክት ነው ለሰው የታየው እና ደግሞ በስህተት አምባሳደሩ ራሳቸው እንደፈቀዱለት እንዳስቀመጡት አይነት ሁሉ ታይቶ ነበር። ያ ደግሞ አይደለም እና ያ እንደዛ አይነት ነገር ሰውን እንደዛ ትንሽ ሊያስቆጣ የሚችል ነገር መደረጉ ነው ስህተቱ፣ መሳተፉ አይደለም። ዲሞክራሲ ማለት ሁሉ ነው የሚያቀፍ ነው። መደመር ማለት ያ ነው። በጣም አመሰግናለሁ። ደስ ይለኛል። በጣም ደስ ይለኛል። Your church. ኦኬ መጣው። አንተ ከኢትዮጵያ ነው የመጣው አይደል? ምን ትሰራለህ? አንተ ከኢትዮጵያ ነው የመጣው። እዚህ ኮሚቴ ውስጥ ምን ትሰራለህ? እኔ ዛሬ አቴንድ ለማድረግ ነው የመጣሁት። የፕሬስ ኮንፈረንስ ስለሚሰጥ የሚዲያን በተመለከተ ባጅ ለመውሰድና ለማስመዝገብ የተገኘሁኝ። ትገኛለህ ማለት ነው ዶክተር አብይ ሲመጣ? ዶክተር አብይ ሲመጣ በመጪው አርብ እንግዲህ ሚዲያ ባጅ ይሰጣል። ስለዚህ ዛሬ እንገኛለን። የዶክተር አብይን ውይይት እንከታተላለን። ሀገር ቤት ላለው ነገር እንዘግባለን ማለት ነው። በጣም አሪፍ። እንዴት አየው ግን የዲሲውን ውጥንቅጥ? እንግዲህ ዛሬ የመጀመሪያ ነው የዲሲ አካባቢ ያሉት የዲያስፖራ እና ከኤምባሲው ጋር በተያያዘ ሲወያዩ እርግጥ ያልተፈቱ ችግሮች አሉ። ምክንያቱም ተከባለው የመጡ ነገሮች ናቸው። በሶስት ወር ውስጥ ይፈታሉ ተብሎ አይታሰብም። ነገር ግን አሁን ጥሩ መስመር የያዘ ይመስላል። መንፈሱ ነው ዋናው። አብሮ ለመስራት ፍላጎቱ አለ። ይሄ ፍላጎት ካለ ደግሞ እንደታሰበው ጥሩ ደረጃ ይደርሳል ተብሎ የሚታሰበው የመደመሩ ሐሳብ እዚህም ደርሷል። ጥሩ ይሆናል ብለን ተስፋ እናደርጋለን። እንደው ራስህን አስተዋውቅ። በመጨረሻ መጀመሪያ ማለት አይደው የሚባለው እኔ ነኝ። ቁም ነገር የሚባል መጽሔት ቁም ነገር የሚባል መጽሔት አዘጋጅ ነኝ። ከአዲስ አበባ ነው የመጣሁት። ለእግር ኳሱ መጥቼ እግረ መንገዴን የዶክተር አብይን የመደመር ሐሳብ እዚህ ዋሽንግተን ዲሲ ላይ ለመሳተፍ